ዲሴምበር 16 የዕለቱ መልእክት ርዕስ አንድ ሐሳብ። በአንድ ልብ ሆናችሁ በአንድ አፍ እግዚአብሔርን እርሱም የጌታችን የኢየሱስ ክርስቶስ አባት ታከብሩ ዘንድ የትዕግስትና የመጽናናት አምላክ እንደ ክርስቶስ ኢየሱስ ፈቃድ እርስ በርሳችሁ በአንድ ሐሳብ መሆንን ይስጣችሁ። ሮሜ ምዕራፍ 15 ከቁጥር 5 እስከ 6። በሮሜ ያለችው የክርስቶስ ቤተክርስቲያን ስብስብ ከአይሁድና ከአሕዛብ ነበር። ሁለቱንም ወደ አንድ ህብረት ያመጣቸው በክርስቶስ ኢየሱስ የተገኘው ጽድቅ ነው። በዚህ እውነት ላይ ቢመሰረቱም ከዕለታዊ ልምምዳቸው ይዘው የመጡት የባህል ጉዳይ ግን ወደ አንድ ሐሳብ ሊያመጣቸው አልቻለም ነበር። ይህንን የተመለከተው ሐዋርያው ጳውሎስ ህብረታቸውን እንዴት አድርገው መጠበቅ እንዳለባቸው ብዙ ምክሮችን ካስተላለፈላቸው በኋላ ከላይ በተቀመጠው ቃል ሲባርካቸው እንመለከታለን። ዛሬም በአንዳንድ ጉዳዮች ህብረቶች ግለታቸው ሲደበዝዝ፣ እርስ በርሳቸው ሲካሰሱ፣ መቻቻል አቅቷቸው ሲለያዩ፣ በቃላት ሲናቆሩና ሲተማሙ ይታያል። ይህን ለማስቀረት አንድ ሐሳብ መያዝ ያስፈልጋል። አንድ ሐሳብ ላይ ለመድረስ ደግሞ እኔ ያልኩት ካልሆነ ሞቼ እገኛለሁ ከሚል እልከኝነት መውጣትና ሌላውን ለመስማት ፈቃደኛ መሆንን ይጠይቃል። አንድ ሐሳብ መያዝ በህብረት እግዚአብሔርን ለማክበር ቁልፍ ነገር ነው። እንግዲህ ህብረታችሁ በእግዚአብሔርም በሰውም ፊት የተወደደ ሆኖ እንዲቀጥል ነፋስ በመካከላችሁ መግባት እስከማይችል ድረስ የትዕግስትና የመጽናናት አምላክ አንድ ሐሳብ መሆንን ይስጣችሁ። ለህብረታችሁ የአንድ ሐሳብ ማለፊያ መንገድም ያድርጋችሁ። ለተናጋ ህብረት የመረጋጊያ ምክንያት ሁኑ። እግዚአብሔር በእናንተ አልፎ የተሰበሩ ልቦችን ይጠግን። አሜን። ይስጠን አንድ ሐሳብ።